ግንቦት በባተ ሰሞን ነበር ማንደርሌ ገባ ነው። ሎንደንን ለቀን ስንወጣ ዝናብ ይረገጠው ነበር። ማክሲም ማንደርሌ እንዲህ ጭጋጋማ እንዳይመስልሽ፣ በብሩህ ሰማይ ላይ ፏ የምትለው ፀሐይ ናት የምታስተናግደን እንዳለኝ ሁሉ እየቀረብን በሄደን መጠን ዝናቡ እየቀለለ ደመናውም እየገለጠ ሰማዩ እየፈካ ማየቴ በጣም አስደስቶኛል። አይዞሽ ደርሰናል፣ 7 ኪሎ ሜትር ያክል ቢቀረን ነው። እዚህ ኮረብታ ላይ ችምችም ብለው የሚታዩት ዛፎች ያሉበት ነው ማንደርሌ ማለት ሲል ማክሲም ሊያጽናና ሞከረ። ጥርሴ የግዱን ፈገግ ብልጭ ይበል እንጂ ውስጤ አካል የተናወጠ። ማንደርሌ ለማየት እንደጓጓ ሁሉ ምነው ባልመጣው አሰኙኝ። ሚስስ ደርንተር ተብዬ የማንደርሌ እመቤት ለመሆን እንዲያ እንዳልቸኩልኩ ወግ ማረጉ ቀርቶብኝ ድህነቴና ተራ ሰውነቴን እንዲያስኩ መኖር በስንት ጣዕሙ የሚል ሐሳብ ተጫጫነኝ። ከጋብቻችን በኋላ ባሳለፍናቸው 7 ሳምንታት ውስጥ የተላበስኩት ደስታ፣ ያደረብኝ ኩራት፣ የነበረኝ በራስ የመተማመን ስሜት ንፋስ ያየለው ገለባ ሲሆን ተሰማኝ። ለመጀመሪያ ጊዜ ትምህርት ቤት እንደገባች ሕፃን ልጅ ወይም ከቤት ወጥታ ማታቅና ምንም ልምድ ሳይኖራት ለመጀመሪያ ጊዜ ግርድና እንደጀመረች ኮረዳን የሆንኩት። እጅግ ከመደናገጥ የተነሳ ግራው ቀኙ ግራ ሆነብኝ። ጭራሽ አንድም ጠብታ አልጣለም እኮ። ይህንን የዝናን ልብስ ወዲያ ልጣለው። እስቲ አንቺም የደረብሽውን ጸጉራም ኮት አስተካኪው። ለንደን ውስጥ በርካታ ልብሶች መግዛት ስትሺ እያጣደፍኩ አመጣሁሽ አይደል አለኝ ማክሲም አይኔን እያየ። አንተ እስካልተሰማ እኔ ግድ የለኝም። የምትገርሚ ፍጡር እኮ ነሽ። አብዛኞቹ ሴቶች ጠዋት ማታ ስለ ልብሳቸው ከመጨነቅ ሌላ ምን ስራ አላቸው ብሎኝ ጥቂት ከተጓዝን በኋላ ከአቋራጩ ስንደርስ ይኸውልሽ እንግዲህ ማንደርሌ ገባን ሲለኝ ማደርገው ቢጠፋኝ የተቀመጥኩበትን ወንበር በሁለት እጆች ይጠርቅ አድርጌ ያስኩት። የብረት መዝጊያውን አልፈን ስንጓዝ ሰው በየመስኮቱ እየተንጠራራ ሊያይን ሲሞክር ሽብር ልቤን አናቀው። ሰው እኔን ለማየት የጓጓበት ምክንያት ምን እያለ እንደሚያንሾካሾክብኝ ብቻዬን አወጣና ወርድ ገባው። ማክሲም አወቀብኝ። እንዳወቀኝም አወኩበት። ሊያረጋጋ ሞከረ። ሰው አንቺን ለማየት ቢጓጓ አይፈረድበትም። ምናልባት ሰሞኑን ሁሉ ስለ አንቺ ሲያወሩ ይሆናል የከረሙት። ሙሽራ ሞልሽና አትርሺ። እስከዚህ ድረስ ምን ትመስል ይሆን እያሉ ቢወያዩ የተለመደ ነውና ብዛም ሊደንቅሽ አይገባም። ውሎ አድረው ማንነትሽን ሲረዱ ባህሪሽን ሲለምዱ እንደሚወድሽ እርግጠኛ ነኝ። ለቤት ውስጥ አጣሁም ቢሆን ሚስስ ዳንቨርስ እስካለች ድረስ እሷ ላይ እመጣለሁ። ለመጀመሪያ ጊዜ ጣቢያ ትንሽ ግር ያሰኝሽ ይሆናል። ያው ቢሆንም እስክትለምጃት ነውና ብዛም ሊያሳስብሽ አይገባም። ያንን ቁጥቋጦ አየሽው? አበቦች ሲፈነዱማ አካባቢውን በውብ ህብረ ቀለማቸው ያስጌጡታል አለኝ። ሐሳብ እየናጠኝ ምንም መልስ ሳልሰጠው እንደፈዘዙ ለይስሙላ አካባቢውን እቃኝ ነበር። የግቢውን መንገድ ስንያያዘው መንገዱ የገመትኩትን ያክል ካለ መስፋቱን በላይ እንደ እባብ ጥምስምስ ማለቱ አስገረመኝ። ግራና ቀኝ የበቀሉ ዛፎች ቅርንጫፎቻቸውን እርስ በርስ በማቆላለፍ የሰሩት ተፈጥሯዊ ቅርስ ውብ የአይን ማረፊያ ነው። አልፎ አልፎ ባጋጠመው ቀዳዳ ሾልኮ የገባው ጨረር መንገዱ ላይ ካሰፈረ ወርቃማ ፈርጥ ሌላ እጅ ለእጅ የተያዙት ቅጠሎች የፀሐይን ብርሃን ላለማስገባት ያደሙ ይመስል መተላለፊያው ሁሉ ደብዘዝ ያለ ነው። ጸጥ ረጭ ከማለቱም በላይ ከአውራ ጎዳናው በላይ በጥፊ ሲያጮለኝ የቆየው ነፋስ ዙሪያውን ታጥሮበት የመግባት እድል አላገኝም። ወደ ሸለቆ አሽቆለቆልን። በትንሿ ጅረት ላይ የተዘረጋውን ድልድይ ስናልፍ ጫካው ይበልጥ ጥቅጥቅ እያለ ሄደ። ዙሪያውን ከከበበኝ ደን ሌላ ምንም አልታይሽ ቢለኝ ሜዳ የሚባል ነገር ፈጽሞ የለም ማለት ነው። ቤቱስ እምኑ ጋን ይሆን? መናፈሻዎቹ ሴት አሉ የሚሉና መሰል ሌሎች ጥያቄዎች በአእምሮዬ ይጉላሉ ጀመር። በዚህ ሐሳብ ተወጥሬ ጥቂት እንደተጓዝን ጫካው እየሳሳ መንገዱ እየሰፋ አካባቢው እየገለጠ ሲሄድ ታየኝ። ዙሪያውን በአረንጓዴ መስክና ልብን በሚያሸፍቱ አጸዶች ተከቦ ውበትና ግርማ ሞገሱን ለተጎናጸፈ ማንደርሌ
ከፊቴ ቁብ አለ። ከበራፉ እንደቆምን አይኔ ከአንደኛው መስኮት ዘልቆ ሲገባ አዳራሹ በሰው መሙላቱን አየው። ማክሲም ምን ማለቷ ነው አሮጊት? እንዲህ አይነቱን ግርግር እንደማልወድ እያወቀች ብሎ ሲያጉረመርም ሰማሁት። ምንድነው ነገሩ? ይህ ሁሉ ሰው ምን እያደረገ ነው ስል ጠየቅኩት። ምን ታደርጊዋለሽ እንግዲህ አንዴ ከሆነ እንደ ሁኔታው መቀበል ነው አለ ማክሲም ብስጨጨት እያለ። ሚስስ ዳንቨርስ የቤቱ የግቢው ሰራተኛ አንድም ሳይቀር አሰብስባልኛለች። ቢሆንም ያን ያህል የሚያስጨንቅሽ አይደለም። ማንኛውንም ነገር እኔ ወጣዋለሁና ፈጽሞ አታስቢ። በደም ነፍስ እየተመራው የመኪናውን በር ለመክፈት ስታገል አንድ ጠና ያሉ ሰው በፍጥነት ደርሰው ከፈቱልኝ። ሻንጣዬን አውርደው ወደ ማክሲም ተጠጉ። እንደምን ከረምክ ፍሬዝ ሲል ጠይቃቸው። ደህና እግዚአብሔር ይመስገን። እንኳን በሰላም ገባችሁልኝ ጌታዬ። ከለንደን ስንመጣ የጣሉ ዝናብ አይምሰልህ። እዚህ ጭራሹን አላከፋም ልበል? ኧረ በጭራሽ። ይኸው ድፍን ወራችን ጠብም አላለ ጠብታም አላየን አሉ የእልፍኝ አስከልካዩ። እርሱ ሲሆን ቀያችን ሰላም ነው? ሰውስ ክብሩ ይስፋ። ሁሉም ነገር ሰላም ነው ጌታዬ። እናንተስ ሰላም ከረማችሁ? እመቤቴ እንዴት ኖት? ደህና እናመሰግናለን። መንገዱ ትንሽ ስላደከመን ሻይ በአስቸኳይ እንዲዘጋጅልን ልታደርግ። ግን ሁሉ ትርምስ ለምን አስፈለገ? የሚስስ ዳንቨርስ ትእዛዝ ነዋ ጌታዬ። መቼ አጣሁት። ይህ እንደሚጠብቀን ቀደም ብዬ መገመት ነበረብን አለና ማክሲም ወደ እኔ ዞር ብሎ ነይ እንጂ ብዙ ያቆየንም፣ ቶሎ ተገላግለን ሻያችን እንጠጣለን አለኝ። የእልፍኝ አስከልካዩና ሌላ ሰራተኛ እቃችንን ይዘው እየተከተሉን ከአዳራሹ ገባን። የሁሉ አይን አንዴ ሲያፈጥብኝ በቁም የሚያሙኝ ያህል ያስፈራኝ ብርካዜኝ አንዲት ድፍን ጥቁር የለበሱ ረሽም አጥንታቸው ያገጠጠ አሮጌት ከሰው መሃል ብቅ ብለው ወደ እኔ መጡ። በኩራታቸውና በራስ የመተማመን ስሜታቸው እየቀናው እጄን ዘረጋውላቸው። እጃቸውን ስጨብጠው ግን እንደ በድን አካል እጅ ውስጥ ሲዝለፈለፍ ክርም አለኝ። ሚስስ ዳንቨርስ ይባላሉ ብሎ ማክሲም አስተዋወቀን። ሴትዮዋ እጄን እንደጨበጡ ይናገሩ ጀመር። ትክ ብለው የሚያዩቸው ጎድጓዳ አይኖቻቸውን መቋቋም ያቃታቸው አይኖቼ ወዲህ ወዲያ አንከራተትኳቸው። ያ በድን ያልኩት እጃቸው ቀስ በቀስ ነፍስ እየዘራ ሲመጣ አንዳች የመረበሽና የፍርሃት ስሜት አጫረብኝ። በባልደረቦቻቸውና በራሳቸው ስም ይህ እንኳን ደህና መጣችሁ አጭር ንግግር ማድረጋቸው ትዝ ቢለኝም የተናገሩትን ሁሉ አሁን ማስታወስ አልችልም። ዛሬም ቢሆን የዚያን ወቅቱን ሁኔታ ባስታወስኩ ቁጥር መጆሮዬ እየገባ የሚዘገንነኝ እንደ እጃቸው ሁሉ ቀዝቃዛና በድን የነበረው ድምጻቸው ነው። ንግግራቸው እንዳበቁ ምላሽ ይጠብቁ ይመስል እዚያው ቆሞ ሲያፈጡብኝ ፊት የቀላ ጥቂት የምስጋና ቃላት አኩተመተምኩ። ከመደናገጥ የተነሳ ያስኳቸውን ጓንቶች ይለቀኳቸው። አሮጌቱ አንስተው ሲሰጡኝ በንቀት ፈገግ ከማለታቸው ሌላ ስነ ምግባር የጎደለኝ አድርገው እንደገመቱኝ ከገጽታቸው ይነበብ ነበር። ማክሲም ክንዴን ያሳርጎ የምስጋና ንግግሩን ካደረገ በኋላ ወደ መጽሐፍ ቤቱ ይዞኝ ገባ። ሁለት ውሾች ከምድጃው አጠገብ እየሮጡ መጥተው ተቀበሉን። አንድ አይናማዋ እናቲቱ ውሻና ልጇ ጃስፐርም ከማክሲም ጋር ተሻሽተው እግሩ ስር እየተሽለጎለጉ ተጫውተው ሲያበቁ ለእኔም የእንግድነት ድርሻዬን አልነፈጉኝም። ባርኔጣዬና ኮቴን አውልቄ አረፍ ስል ልዩ እፎይታ ተሰማኝ። አራቱን ግድግዳዎች እስከ ጣሪያው ድረስ ያለበሱት መጽሐፍቱን ጨምሮ ቁሳቁሶችና መስኮቶቹ በእጅጉ አስደሰቱኝ። የክፍሉ ምቹነትና አጠቃላይ ይዞታ በተለይ ብቸኛ የሆነን ሰው ማርኩ የሚያስቀር ነው። ካረጁ መጽሐፍትና ከሌሎች ቁሳቁሶች የሚወጣው ሽታ ክፍሉን ሆነ እንዲሸት ከማድረጉም በላይ የልዩ ልዩ አበቦች መዓዛ ጠረሩን ሊቀይሩ አልቻለም። ያም ሆኖ ሰላምን ለምትሻ ሕይወት አይነተኛ ማረፊያ ሆኖን ያገኙት። ሻይ ቀረበልን። ማክሲም በሌለበት ተጠራቅሞ የቆዩትን ደብዳቤዎች ማንበብ ያዘ። አልፎ አልፎ ቀና እያለ ውብ ፈገግታውን ሲጋብዘኝ ለማየት ያህል ሊሆን እንጂ እኔም ስላልፈታው ደብዳቤዎችን ማንበብ ከዕለት ተዕለት ተግባራቱን አንዱ እንደሆነ በመገመት
የማንደርሊ ህይወቱ ምን እንደሚመስል ጠቅላላ ኑሮውን እንዴት እንደሚመራ ከቶንም እንደማላቅ ተገነዘብኩ። ወደ ኋላ ተመልሼ ግንኙነታችን ስገመግብ በመጀመሪያው ቀን ያየሁበት ብቸኝነት ስሜቱን ውስጡ አምቆ እንዴት ራሱን ከአካባቢው አግልሎ ይኖር እንደነበር ትውሳለኝ። ውሎ ሲያደር ምን ያህል እንደተቀራረብን፣ ለኔ የነበረው ቅን ሐሳቢነትና ደግነት ይበልጥ እምነት እንድጥልበት፣ ይበልጥ ሰብአዊነትን እንድረዳ እንዳረገኝ አስታወስኩኝ። ከተጋባም በኋላ ደግሞ በፈረንሳይና በጣሊያን ምድር ስንሸራሸር ጨዋታው፣ ሳቁ፣ እንጉርጉሮና መላ ድርጊቱ ይበልጥ እንድቀርበውና ይበልጥ እንዳፈቅረው ነው ያደረገኝ። ይሁን እንጂ ማክሲምን እስካሁን እንደ አንድ የቅርብ ወዳጅ፣ እንደ አንድ የልብ ፍቅረኛ ከመቁጠር ሌላ በቅድ እየተነደፈ በስርዓት የሚመራ ኑሮ እንደነበረውና ወደፊትም ሊገፋበት እንደሚችል ከቶንም አስቤ አላቅም ነበር። ሐሳቤ እንዲያ እንዳገኘ ያለ ሐሳብ ቢዋልልም አይኔ ግን ቀደም ሲል ካረፈበት መድረክ አልወረደም። ከማክሲም ላይ አንዱን ደብዳቤ ሲያነብ ፊቱ ቁጭም ሲል፣ ሌላኛውን ሲይዘው ፈካ ሲል ተዛ አስተዋልኩት። አንዱን በጥንቃቄና በልዩ አስተያየት ሲያስተናግደው፣ ሌላውን ደግሞ ብዛም ሳይጨነቅለት ወርወር ሲያደርገው ማየቴ ደግሞ ለዛ ሐሳብ ዳረገኝ። ማክሲም የፍቅር ልቡን ባይከፍትልኝም ለጋብቻ ባይጠይቀኝ ኖሮ ይህኔ ከኒውዮርክ የምጽፍለት ደብዳቤ ቁብ ሳይለው ክብደት ከነፈጋቸው ደብዳቤዎች ተራ ሲደምረው እኔ መልሱን በመጠበቅ ልቤ ምን ያህል ቅልጥልጥል ይል እንደነበር ሳሰላስለው ስዘግናለኝ። ወዲያው ደግሞ ባልሆነው ከመጨነቅ ስለ ዛሬና ነገ ማሰብ እንደሚበጅ ከራሴ ጋር መክሬ ልቤን በኩራትና በጥንካሬ ገነባለሁ። ከእንግዲህ የማንደርሊ እመቤትነቴ እስከተረጋገጠ ቤቴን እንዴት ማስተዳደር፣ ሰራተኞችን እንዴት እንደምመራ ማሰብ እንደሚገባኝ ተገነዘብኩ። እኔና ማክሲም በፍቅር ደርጅተን በእድሜ በልጽገን በደስታ ስንኖር ከአብራካችን የወጡ ልጆቻችን እንዴት በስነ ምግባር እያነጽኩ እንደማሳድጋቸው በምናብ ታየኝ። የሻዩን ዕቃ ለማንሳት ፍሪዝና አሳላፊው በሩን ከፍተው ሲገቡ የአእምሮ የጓዳ የተዘጋበት ሐሳቢ ደግሞ ሹልክ ብሎ ወጣ። እመቤቴ ክፍሉን ማየት ይፈልጉ እንደሆነ ሚስስ ዳንቨርስ ጠይቃቸው ብለውኝ ነበር አሉኝ ሽማግሌው። ማክሲም ቀናልና ለመሆኑ በደንብ ተዘጋጅቷል ሲል ጠየቀ። ኧረ ጹብ ድንቅ ሆኗል ጌታዬ። ሰራተኞቹ አጀማመራቸው አላምር ቢላት ሚስስ ዳንቨርስ 6 ሰዓቱ ሳይጠናቀቅ ትመጣላችሁ ብላ ሰግታ ነበር። አሁን ሁሉ ነገር በመሟላቱ አሳምረውታል። ቀለል ማለቱም ሆነ ምቾቱ እርሱ የሚሻላቸው ይመስለኛል ጌታዬ። ልዩ ለውጥ እንዲደረጋስ ነበር እንዴ በማለት ለሰነዘርኩት ጥያቄ አይ አንዳንድ ነገሮችን ማደስና ቀለም መቀባባት እንጂ ብዙ ለውጥ አልተደረገም። ፍሪዝ እንዳለው በቂ ብርሃን ስላለውና ከጽጌረዳዋ ጸር ትይዩ በመሆኑ መኝታ ክፍላችን ከዚያው ብናደርግ ይሻላል። እናቴ እያለሽ ግን ለእንግዶች ማረፊያ ነበር የምትጠቀምበት ሲል ከመለሰልኝ በኋላ ደብዳቤዎቹን እያገላበጠ አንድ አፍታችን ጨርሼ እመጣለሁ። እስከዛ አንቺ ሄደሽ ክፍሎቹን ያቸው። እንዲያውም ከሚስስ ዳንቨርስ ጋር በደንብ ለመግባባት መልካም አጋጣሚ ይሆንልሻል አለ። ለእኔ ፍላጎት ቢሆን ከማክሲም ጋር በደስ ባለኝ ነበር። ፍሪዝን ተከትዬ በአዳራሹ በኩል ማለፍ እንደጀመርኩ ጫሜ የሚፈጥረው ድምፅ ለገዛ ጆሮዬ ቢቀፈኝ ፍሪዝ ይታዘበኝ ይሆን የሚል ሀሳብ አደረብኝ። ስለ አዳራሹ ስፋት በአድንቆት ስናገር አዳራሹ ከጥንት ጀምሮ ለትልልቅ ግብዣዎች ሲያገለግል እንደቆየ ፍሪዝ ነገሩኝ። ግራ ቀኙን እየተገላመጥኩ የአዳራሹን ስፋትና ግድግዳዎቹን ያስዋቧቸውን ጌጣጌጦች ሳደንቅ እኛ አስፈሪና ጉድጓዳ አይኖች የተሰኩበት ያ አስደንጋጭ ፊት ድቅን አለብኝ። ዞር ብዬ ፍሪዝም ምፈልግ ብቻዬን ከሚስስ ዳንቨርስ ጋር ትተውኝ ወደ ኮሊደሩ ሲሄዱ አዩአቸው። ወደ አሮጊቷ አስጠጋ ትክ ብለው እያዩኝ እጃቸውን አጣምረው ከቆሙበት ሳይንቀሳቀሱ ጠብቁኝ። ፈገግ ብልላቸው አጻፈውን አልመለሱልኝም። መለስ ብዬ ራሴን ስመረምር ግን ያን ያህል መገልፈጤ ጅለኛ ቢሆንብኝም አሮጊቷን መታዘቤ አግባብ እንዳልሆነ ተረዳው። ብዙ አስጠበቅኩት እንዴ ስላቸው የሚመቹትን ጊዜ መምረጥ የሚችሉት እኮ እርስዎ ነዎት የኔማ ቤት የኔ ከኔ የሚጠበቀው ትእዛዙን ማክበር ብቻ ነው አሉኝና ፊታቸውን አዙሮ መንቀሳቀስ ያዙ። ተከተልኳቸው።
ልዩ ልዩ ኮሪደሮችና ክፍሎችን አልፈን ደረጃዎችን ወጥተንና ወርደን በተሟላ ቁሳቁስ የተደራጀ ክፍል ውስጥ ገባን። ወደ ውስጥ ስንዘልቅ ደግሞ ሰፊ አልጋ የተዘረጋበትን ሰፊውን የመኝታ ክፍሉና ከጎኑ ያለውን የመጸዳጃ ክፍል ተራ በተራ አስጎበኙኝ። በመኝታ ክፍሉ መስኮት አሻግሬ ሳይ ከስር የተንጣለሉት ለምለሙ መስክና የጽጌረዳው አጸድ እይታዬን ማረኩት። ከዚህ ሆኖ ባህሩን ማየት አለመቻሉ ቅሬታ ቢያሳደርብኝም በአጠቃላይ ክፍሉ ያሳደርብኝን አድናቆት መሸሸግ አልሆነልኝም። ስለ ቤቱ ለሰነዘርኩላቸው አንዳንድ ጥያቄዎች ሚስስ ዳንቨርስ ከመለሱልኝ በኋላ ስፍራው ቀደም ሲል አልፎ አልፎ ለእንግዶች ማረፊያነት ያገለግል እንደነበር ነገሩኝ። ከዚህ ቀደም የማክሲም መኝታ ክፍል እዚህ አልነበረም ማለት ነው በማለት ጠየቅኳቸው። አይ በዚያኛው ህንጻ የሚገኙትን አንዳቸውም ክፍሎች ተጠቅመው አያውቁም አሉ። ነው እንዴ? ማክሲም ግን አልነገረኝም አልኩና ወደ መስታወቱ ተጠግቼ ጸጉሬን ማበጠር ጀመርኩ። እቃውን አሊስ ታዘጋጅሎታለች። ደንገጡሮ እስክትመጣም ልታገለግሎት ትችላለች አሉ ሚስስ ዳንቨርስ። ፍርሃት ከጃጀለኝ። ጸጉሬን ማበጠሬን ትቼ ዞር አልኩና አረ ደንገጡሮ የለኝም። አሊስ ያሏት የዚሁ ቤት ሰራተኛ ሆነች፣ እሷ ብታገለግለኝስ ስልጠየኳቸው ገርመም አደረጉኝና በዚህ የሚዘልቅ ግን አይመስለኝም። እርሶን የመሰለች እመቤት የግሏ ገረድ ሊኖራት ይገባል አሉኝ። አነጋገራቸው ሽሙጥ መሆኑ ቢገባኝ ፊቴ ቀላ። ያን ያህል አስፈላጊ ነው የሚሉ ከሆነ ልትሰለጥን የምትችል አንዲት ልጅ እግር ቢጤ ቢያስፈልጉልኝስ ታዲያ አልኳቸው። ካሉ ደግ ታዛዥ ነኝ። እኔ ከመሽመሽ ተተወኝ በወጡ እያልኩ ስጨነቅ ጭራሽ እጃቸውን አጣምሮ ሲያዩኝ ይበልጥ ከበዱኝ፣ ይበልጥ ጠላዋቸው። ቶሎ የማይወጡ መሆናቸውን ስረዳ ዝምታውን ለማስወገድ እዚህ ማንደርሊ ውስጥ በመኖር አንጋፋ እርሶ ኖት መሰለኝ በማለት ጠየኳቸው። አይ ፍሪዝ ይቀድመኛል፣ ጌቶች ገና ሊሳሉ ነው የመጡት። እኔማ ይህ ግቢ ሀብዬ ረገጥኩት ጌቶች የመጀመሪያዊቱን ሚስስ ዳዊንተርን ሲያገቡ ነው ሲሉኝ እስካሁን በድን የነበረው ድምጻቸው ነፍስ እየሰራ ገጽታቸው እየተቀያየረ ሄድ ጀመር። በዚህ ቅጽበታዊ ለውጥ ከመደነቄ በላይ ተደናገጥኩ። ገና ከጅምሩ በንቀት ሲዳስሱኝ፣ በአሽሙር ሲጎነቱልኝ በችልታ ነበር ያለፍኩት። የአሁኑ አስተያየታቸውና አነጋገራቸው ግን በጣም ቆነጠጠኝ። ለኔ ያላቸውን ንቀትና ጥላቸው የሚያጎላ ሆኖ ስላገኘሁት ጅል ይመስል እንዲያ ተጎልቼ ማበጠሪያዬን ከማፍተለትልና ድንጋጤን እርሳቸውን መጠራጠሬን ከማንጸባረቅ ይልቅ አንድ ነገር መናገር እንዳለብኝ ቢሰማኝ፣ አዩ ሚስስ ዳንቨርስ፣ እኔና እርሶ ጥሩ ወዳጆች ልንሆን እንደምችል ይታየኛል። የቤትና ኑሮ ለእኔ እንግዳ ስለሆነ ድንግርግር ቢለኝ አይፋዱብኝ። ከአዲሱ ሁኔታ ጋር ራሴን ለማለማመድና ከሁሉ በላይ ሚስተር ዳዊንተርን ለማስደሰት ብርቱ ጥረት አደርጋለሁ። የቤቱን ውስጥ አስተዳደር እርሶ ሊወጡት እንደሚችሉ ሚስተር ዳዊንተር ስለነገረኝ እንደ ወትሮ እንዲያካሂዱት እኔ የምቀንሰውም ሆነ የምጨምረው ነገር የለኝም እሺ አልኳቸው። ቃሌን አንዴ ከተነፈስኩበት በኋላ የተናገርኩት ተገቢ መሆን አለመሆኑን በራሴ ለመወሰን ድፍረቱ ከዳኝና ማረጋገጫ ፍለጋ አይናቸውን ባይኔ አሰስ ማድረግ ጀመርኩ። እስቲ ሆነ ፍላጎቱን ለማሟላት የተቻለኝን አደርጋለሁ። ቤቱን ሳስተዳድር አሁን እንግዲህ ዓመት አለፈኝ መሰለኝ። ታዲያ ጌቶች አንድም ቀን የጎደለ የተበላሸ ብለውኝ አያውቁም። መሬቱ ይቅለላትና ሟቿ ሚስስ ዳዊንተር በሕይወት ሳለች ግን የግብዣው አይነት የእንግዳው ብዛት እንዲህ አልነበረም። ያኔም ቢሆን ጠቅላላ ስራውን የምሰራው እኔ ብሆንም እርሷ ራሷ ነበረች ሁሉንም ነገር የምትቆጣጠረው። ግድ የለም አሁን ሁሉንም ለእርሶ ሰጥቼዎታለሁ እንዳሉ እንግዲህ አሁን ግን የሚያስፈልጎት ነገር አለ። ለጊዜው ምንም አያስፈልገኝም አልኳቸውና በእኔ ላይ ይበልጥ እምነት ቢያድርባቸው ብዬ ክፍሉን እኮ በሚገባ አደራቸው ውስጥ ነው የጠበቁን በማለት አከላከልኳቸው። እኔ በግሌ ምን አደረግኩ ብለው ሚስተር ዳዊንተር ያዘዙኝና የፈጸምኩት ብለው ጥቂት ጸጥ ካሉ በኋላ እንግዲህ ያዩ የጎደለው እንዲሟላ
የተበላሸ እንዲስተካከል ማዘዝ ይችላሉ አሉ። ጥሩ ግድ የለም፣ ችግር ሲኖር አማክሮታለሁ። ሴትዮዋ መውጣት የሚሹ አይነት አይደሉም። ሚስተር ዳዊንተር ትልቁ ቁም ሳጥናቸው ለምን አልመጣም ብለው ከጠየቁ ግን ሞክረን በሮቹ ጠባው አላስገባ ስላሉን መተዋችንን እንዲነግሩልን። እነዚዎቹ ክፍሎች እኮ በምዕራባዊ ሕንጻ ከሚገኙት ክፍሎች በጣም የጠበቡ ናቸው በማለት መንዘባሰብ ያዙ። አይጨነቁ እባክዎ፣ ምንም ቅር እንደማይሰኝ እርግጠኛ ነኝ። ብቻ እርሶ ብዙ ተቸገሩ እንጂ እንዲህ አዲስ ክፍል እንዲዘጋጅ ማቀዱን አስቀድሜ ባቅ እንዳይቸገር ነግረዋል ነበር። ያኛውም ሕንጻ ቢሆን ምን ነበረበት አልኩኝ፣ ነገሩን በሲሁ ለመቋጨት። እንዴ ምን ነው ሚስተር ዳዊንተር ይሄኛውን ክፍል እንደመረጡ እኮ ነግረውኝ ብለው በጎን እያዩን ቀጠሉ። በዚያኛው ሕንጻ የሚገኙት ክፍሎች በጣም ሰፋፊ ናቸው። መኝታ ክፍሉም ቢሆን የዚህን 2 ይሆናል። ማማሩስ ቢሆን ዕቃዎቹም ቢሆኑ ምርጦች ናቸው። መስኮቱ ደግሞ ባህሩን ወለል አድርጎ ነው የሚያሳየው። ይህን ሁሉ ከመዘርዘራቸው በላይ ከድምጻቸው የሚወጣ የቁጭት ቃና ለምን የሚለውን ጥያቄ ሳይጭርብኝ አልቀረም። አልፎ ተርፎ ያለውበት ክፍል በደረጃ ዝቅ ያለ መሆኑን ለመግለጽ ይህን ያህል መጨነቁ ለምን አስፈለገ አሰኘኝ። አሁንም ነገሩን ለማሳጠር በማሰብ ምናልባት ሚስተር ዳዊንተር ጥሩ ክፍሎች ለእንግዶች መስተናገጃ እንዲውሉ ብሎ ይሆናል ብላቸው። ኧረ እንግዶች ወደ መኝታ ክፍሎች ዝር ብሎ ያውቁ? ልዩ ማረፊያ አላቸው። ይህ አሁን የነገርኩ ባህሩ ይታይበታል ያልኩ እሱ ክፍል የሚስስ ዳዊንተር መኝታ ክፍል ነበር። ወዲያው ፊታቸው ላይ አንዳች ጥላ ማጥላቱንና ወደ ግድግዳው ማፈግፈጋቸውን ስከታተል ድምፅ ሰማሁ። ማክሲም ነበር። ታዲያስ እንዴት ነው ክፍሉ ተስማማሽ? በማለት እንደ ሕፃን ልጅ እየፈነደቀ ዙሪያውን ቃኘ። ይህን የመሰለ ክፍል እስከ ዛሬ ለእንግዳ ማረፊያ አድርግ የሚያሳዝን ነው። መቼም በደንብ ነው እኮ ያሳመረችው ሚስስ ዳንቨርስ። ሽልማት ይገባሻል አላቸው አሮጊቷን። ይህ ቆይልኝ ጌታዬ አሉና ሹልክ ብለው ወጥተው በሩን ዘጉት። ማክሲም ወደ መስኮቱ ተጠግቶ ቁልቁል እየተመለከተ የጽጌረዳ አጸድ እንዴት መሰልሽ የሚያስደስተኝ። ይገርምሻል ሕፃኖኜ እናቴ አበቦችን ስትቆርጥ የቀሚሷን ጫፍ ይዤ አብሬያት ድክድክል ነበር። እሱ ትዝ ይለኛል። ይህንን ክፍል እኮ በጣም ነው የምወደው። እጅግ ጸጥ ከማለቱ የተነሳ እዚህ አፍንጫችን ስር ያለው ባህር ሞገዱ በጭራሽ አይሰማም አለኝ። አዎ ሚስስ ዳንቨርስ አጫውተውኛል አልኩት። ለመሆኑ ከአሮጊቷ ጋር ተግባባችሁ ሲል ጠየቀኝ። እኔ እንጃ፣ በቤቱ አስተዳደር ውስጥ አልቃ ምገባ መስሏቸው ነው መሰለኝ ትንሽ ግትርትር አሉብኝ። ይህ አንቺ ጉዳይ ስለሆነ ምንም አይመለከታትም። እንደነገርኩሽ አንዳንድ ግር የሚያሰኝ ጠባይ ያላት፣ በተለይ ከሌላ ሴት ጋር የመግባባት ትልቅ ችግር አለባት። ቢሆንም ያን ያህል አትጨነቂላት። ጠባዩን አሳምራ መኖር ከቻለች ቻለች፣ ካልቻለች እጣዋ መባረር ብቻ ነው። በሌላ ወገን ደግሞ ቤቱን ቀጥ አርጋ ስለያዘች ከብዙ ሸክም ትገላገልሻለች እና እንደ ጠባዩ ለመያዝ መሞከር ነው። በደንብ እያወቁ ሲመጡ ይበልጥ እንደምንግባባ ተስፋ አድርጋለሁ። ያው በመጀመሪያ ጊዜ በጥላቻ አይን ቢያዩኝም ብዛም የሚደንቅ አይሆንም። ምን ማለትሽ ነው? ምን ቁርጥ አርጓት ነው የምጠላሽ? ደግሞ ያለኩ ነው። ወንድ ሲያገለግሉ የሚኖሩ ሰራተኞች ሴት ስትመጣባቸው አይወዱም። እስከ ዛሬ በላይነታቸውን የምጋፋባቸውና እምጫናቸው መስሏቸው ይሆናል። ያንተ ያለ መጫናልሽኝ ግን እኮ አለና ሀሳቡን በጅምር ትቶት ጠጋ ብሎ ግንባሬን ሳመኝ። አሁን እንግዲህ አሮጊቷ ነገር ይብቃል። ይልቅ ነይ አንዳንድ ነገሮችን ላሳይሽ አለኝ። ክፍሎቹን እየተዟዟርን ስንመለከትና በየግርግዳዎቹ ላይ የተንጠለጠሉትን ስሮች ሲያሳይ ሚስስ ዳንቨርስ ከናካቴው ከአይምሮዬ ፋኳቸው። ምሽቱን ደስ በሚል ሁኔታ ነው ያሳለፍነው። በዚያ የመጀመሪያ ምሽት የበላን ምግብ አይነት፣ የተጨዋወትናቸውና የተሳሳቅንባቸው ነገሮች ሁሉ ትውስ ይሉኛል። ገበታው ከፍ ካለ በኋላ ወደ ቤተ መጻሕፍቱ ነበር ሄድነው። ምድጃ ውስጥ ከሚንቦጎቦ ጎትጎቶዎች የሚወጣው ሙቀት የደጁ እንቅስቃሴ የሚያስረሳ ነበር። ማክሲም በደመ ነፍሱ እንደሚመራ አይነት በቀጥታ ወደ ወንበሩ አመራ። ሲጋራውን አቀጣጥሎ ጋዜጦችን ማገላበጥ ጀመረ።
ከእራት በኋላ የዘውትር ልማዱ ቢሆን ነው አልኩኝ። በአንድ እጄ አገጩን ደግፌ በሌላኛው ውሻውን አሻሻለሁ። በተቀመጥኩበት ወንበር ላይ ከኔ በፊት ሌላ ሰው ይቀመጥበት እንደነበር ትዝ ሲለኝ አንዳች ነገር መላ አካል ይነዘረው። ለካስ በረብቃ ወንበር ላይ የተቀመጥኩት ለካስ የረብቃን መከዳን የተንተራስኩት ለካስ እየቀረበኝ የነበረው የህሊና እረፍት ሸሽ